እንዴት ናችሁልኝ? እንኳን ደህና መጣችሁ። ዛሬ እንግዲህ የምቀበላችሁ በዚህ ድምጽ ነው። ምንም ማድረግ አይቻልም። ጉንፋን ይዞኛል። ዛሬ 4ኛ ቀኔ ነው። እንግዲህ ቻሉኝ። እንግዲህ ላያችሁ ላይ ምናምን ካልኩኝ እንግዲህ ቻሉኝ። እንግዲህ ከይቅርታ ጋር እኔ ሶፋኒት መስፍን እባላለሁ። ፔጁ ደግሞ ገርሊ ዞን ይባላል። በዚህ ፔጅ እንግዲህ ስለ ሰልፍ ኬር፣ ስለ ፋሽን፣ ስለ ስታይሊንግ ቲፕስ፣ ስለ ሰልፍ ዲቨሎፕመንት፣ ኮንፊደንስ፣ ሰልፍ ላቭ የመሳሰሉት ቆንጆ ነገሮችን እያነሳን የምንወያይበት ቻናል ነው። እንኳን ደህና መጣችሁ በድጋሚ። ዛሬ እንግዲህ ወደ እናንተ የመጣሁት እንደዚህ ጉንፋን ይዞኝ ራሱ አላስችል ብሎኝ የመጣሁበት ምክንያት የግንባራችን ላይ የሚወጣና ይሄ ደረታችን ላይና ጀርባችን ላይ የሚወጡ ይሄ ትንንሽ የሆኑ ሽፍታዎች የሉ ወይም ደግሞ ቡግርም ሊሆን ይችላል፣ ትልልቅም ሊሆን ይችላል። ግን አብዛኛው ጊዜ ሽፍ የሚልብን እና ይሄ በቃ የሚያስጠላ በቃ እንዴት እንደሚደብረን እንደዚህ ዝቅ ያለ ልብስ ለመልበስ ራሱ ከጀርባችንም ክፍት ልብስ ለመልበስ ምናምን ያስጠላናል፣ ያሳቅቁናል። እና ግንባራችን ላይም እንደዚህ ለብቻው ለይቶ ከሌላው ፊታችን ለይቶ ግንባራችን ላይ የሚወጡ ጥቃቅን ፒምፕሎች ወይም ደግሞ ሽፍታዎች እና ብጉሮች አሉና እነሱ በምን ይከሰታሉ እና ደግሞ እነሱን እንዴት አድርገን በተቻለ መጠን ሲምፕል በሆነ መንገድ እንዴት አድርገን ሶልቭ እናድርጋቸው፣ እንዴት አድርገን እናባራቸው ከህይወታችን የሚለውን ነገር እናወራለን። ቆንጆ ጥርት ያለ ቆዳ በጣም ብዙ ብር ማውጣት ሳይጠበቅብን፣ ኤክስፔንሲቭ ፕሮዳክት መግዛት ሳይጠበቅብን፣ በቃ ሄደን እዛ ታች ላይ ታች ማለት ሳይጠበቅብን በራሳችን ግን በትንሽ ነገሮች ራሳችንን የተንከባከበን ኮንሲስተንት ሆነን በአንድ ጊዜ በአንድ ናይት ወይም ደግሞ በአንድ ሳምንት የሚመጣ ለውጥ የለም። ስለዚህ ኮንሲስተንት ሆነን ግን ምንሞክረው ከሆነ ለውጥ የምናመጣበትን ነገር ነው የምነግራችሁ። በነገራችን ላይ እኔ ራሱ በጣም ነበር የሚያስቸግረኝ ብጉር ማለት ነው። በተለይ ትዝ ይለኛል ግቢ ያለው እዚህ ጋርና እዚህ ጋር በቃ ሽፍ ብሎብኝ ነው ብላችሁ ደረቴ ላይ ጀርባዬ ላይ የሚወጣብኝ ነበር በጣም የሌለ ማለት ነው። እና እኔ በጣም ነበር የሚያስጠላኝ። ሰውም ደግሞ ያሳቅቃችኋል እኮ አሁን መንገድ ላይ ራሱ ሰው ስታገኙ ወይ ፊትሽ ምናሽ ነው ፊትሽ ምናሽ ምናምን ማለት ሚን ኦፍ ኮርስ ማለት ዊ ኖው እናውቃለን ፊታይ ላይ ወጥቶብኛል ብጉር አይ ኖው። እናንተ ሌላ ነገር መንገር እና እኔ ድጋሚ ኢንሴኩር እንደሆን ወይም ደግሞ የሆነ እንዲጨንቀኝ ማድረግ የለብንም አይደል? ሰውን ስናገኝ በቃ ፊቱ ተበላሽቶ ካየ ነው ወይ ፊትሽ ምናሽ ነው ምናምን አይባልም በቃ አይደለ? ወይም ደግሞ መንገር ነው እንደዚህ እኮ ብታረጊበት አሪፍ ነው ብታይ ይሄን ጠቅሞኛልና ይሄን ነገር ብታረጊበት አሪፍ ነው ይሄን ነገር ሲባል ሰምቻለሁ እስቲ ሞክሪው ነው የሚባለው እንጂ ወይ ምን ሆነሽ ነው ምናምን አይባልም። ምክንያቱም ያ ሰው ልክ እንደኛ ፊሊንግ ነው ማሰብ ያለብን። እኛም እንደዛ ብለው ሰው ቢለን በጣም ነው እንትን ይደብራል አይደል? ለምን በቃ ሰውንም ማሳቀቅ ይደብራል። በቃ እንደራሳችን ነው ማየት ያለብን። ስለዛ ሰውም ስናገኝ ደግሞ ምን ሆነሽ ብናሽ ምናምን ሳይሆን ይሄ ነገር ብትሞክሪ ይሄ ነገር አሪፍ ነው ብለን ብናናገራቸው አሪፍ ነውና ወደ ነጥቤ ስመለስ እኔ በጣም አያስቸግረኝ ነበር እንዳልኳችሁ ሽፍታ ማለት ነው። እና ለኔ የጠቀሙኝን ለኔ የረዱኝን ነገሮች ነው አሁን የምነግራችሁ። ስለዚህ እዚህ ጋር ኖታችንን ይዘናል። እያንዳንዱ ነገር እኔ ጋር በሪሰርች የተደገፈ ነው። የኔ የጠቀመኝን ነገር ነው የምነግራችሁ ወይም ደግሞ በደንብ ሪሰርች አድርጌ አንብቤ ከተለያየ ሶርሶች የማገኛቸውን ነገሮች ነው እዚህ ጋር መጥቼ የምነግራችሁ እንጂ በዘፈቀደ እንደዚህ ምናምን በአንድ ቀን ብጉር ማጥፋት አይሆንም ማለት ፖሲብል አይደለም። በቃ ያለ አይደል ይሄ ክሊክ ቤት ምናምን ሊሆን ይችላል ክሊክ እንዲደረግ ወይም ደግሞ ምናምን አለ አይደል በቃ በ7 ቀን ውስጥ የሚገርም ፍንትው ያለ ቆዳ ማግኘት ምናምን that's crazy። በቃ ይሄ unrealistic የሆነ ነገር ነው። እኔ ጋር ደግሞ እንደዛ አይነት ነገር የለም። በቃ ሪያሊስቲክ የሆነ ነገር ነው በተቻለ መጠን የምነግራችሁ። ምንም ይሄ እንትን አይደለም ወይ እኔ ጠቀመኝን ነገር ወይም ሪሰርች አድርጌ በደንብ አንብቤ የሚሆነውን ነገር ነው የምነግራችሁ። እና ኮንሲስተንሲ ሁሌም እንደምናገረው ኮንሲስተንሲ ያስፈልጋል ምንም ነገር ለመቀየር ማለት ነው። ኦቨርናይት በአንድ ጊዜ በአንድ ሳምንት ምናምን የሚመጣ ለውጥ የለም፣ ውሸት ነው። ስለዚህ ብጉር ወይም ደግሞ ሽፍታ ለምን ይወጣብናል ከሚለው እንጀምር። ምክንያቱም በሽታውን ለማከም መጀመሪያ ኮዙን ማወቅ በጣም ጠቃሚ ስለሆነ ማለት ነው። ስለዚህ ግንባራችን ላይ የሚወጣው ሽፍታና ብጉር ለምን ይወጣብናል፣ ከዛ ደግሞ ደረታችን ላይ እና ጀርባችን ላይ የሚወጣው ደግሞ ለምንድን ነው የሚወጣብን ብለን ከፋፍለን ለሁለት እናያቸው። ግንባራችን ላይ ካለው እንጀምር። ምክንያቱም ግንባር ቀደም ይባላል እንደ ስሙ እንዳገላለጽ ማለት ነው። ስለዛ ግንባራችን ላይ ያለው ብጉር በአብዛኛው ጊዜ የሚወጣብን አንደኛ የፀጉር ቅባታችን የምንጠቀመው የፀጉር ቅባት እሱ ወደታች ሊወርድ ይችላል። እሱ ደግሞ ብዙ ጊዜ ደግሞ ለሽታ ሴንሲቲቭ ነው ቆዳችን አብዛኞቻችን ማለት ነው። ሽታ ያለው ነገር ትንሽ ሴንሲቲቭ ነውና
የፀጉር ቅባታችን ወይም ደግሞ ኦይላችን ወደ ግንባራችን በሚወርድበት ጊዜ የቆዳችንን ፖር ይደፍነዋል። ቆዳችን ቀዳዳዎች አሉት፣ የማይታዩ ቀዳዳዎች እና እነሱን ፖሮች ይደፍነዋል። ስለዚህ በዛ ምክንያት ግንባራችን ላይ ሽፍ ሊልብን ይችላል። የመጀመሪያው ኮዝ የምንጠቀመው የፀጉር ቅባት ወደ ግንባራችን ሲሄድ። ይሄ ጉንፋን ነው የምላችሁ። በቃ እንደዚህ እንደ በፊቱ ማውራት እያስቻለኝ አይደለም፣ እንደው እያስቻለኝ አይደለም። ምን እንደሆነ አልተውም። እንቀጥላለን፣ ይሄን ቪዲዮ እንቀጥል፣ ችግር የለውም። ሁለተኛው ኮዝ ደግሞ ላብ ነው። አሁን ብዙ ጊዜ ፊታችን የሚያልበን ሰዎች አለን በተፈጥሮ ማለት ነው። እና ፊታችን በጣም ወዛም የሆንን ሰዎች አለን። ስለዛ ላብ በጣም በሚያልበን ጊዜና እሱን ላብ ደግሞ ቶሎ በቀን 2 ምናምን ፊታችን አሁን መታጠብ አለብን፣ ጠዋትና ማታ። በተለይ ፊታችን ወዛማ ከሆነ ጠዋትና ማታ በሳሙና ፊታችንን መታጠብ ግድ ይለናል። በቃ ይሄ ግድ ይለናል። አለበለዚያ እንዳልኳችሁ ነው። በቃ ኮዙ መጀመሪያ የብጉርና የሽፍታ መፈጠር ኮዙ ምንድነው? የቆዳችን ፖር መደፈን ነው። ሲደፈን ነው ይሄ ብጉርና ሽፍታ የሚወጣው ማለት ነው። ስለዚህ ቅድም እንዳልኳችሁ የፀጉር ቅባት ሊደፍነው ይችላል፣ ወይም ደግሞ ላብ ሊደፍነው ይችላል ማለት ነው። ቶሎ ቶሎ ማንታጠበው ከሆነ ፊታችንን ቶሎ ስላችሁ ደግሞ በቀን 5 በቀን 3 አይደለም። በቃ ጠዋትና ማታ በደንብ አድርገን መታጠብ በቂ ነው። ሌላው ደግሞ የፀጉር ስታይላችን ብዙ ጊዜ ፊታችን ላይ እንደዚህ ፀጉራችን የሚመጣ ከሆነ ፀጉራችን ላይ የምንቀባቸው ሄር ፕሮዳክቶች አሉ አይደለ? የፀጉር ቅባት፣ ሊቪንግ ኮንዲሽነር ይኖራል፣ ጄሎች ምናምን የተለያዩ ነገሮች ይኖራሉ አይደል ፀጉራችን ላይ። ስለዚህ ፀጉራችንን ለምሳሌ ወደ ግንባራችን እያመጣን ስታይል የምናረግ ከሆነ ብዙ ጊዜ ፀጉራችንን እንደዚህ የምናወጣ ምናምን ከሆነ የፀጉር ፕሮዳክቶቻችን ግንባራችንን ይነኩታል ማለት ነው። በዛ ሰዓት ቅድም እንዳልኳችሁ ፖር ይደፈናል፣ ወይም ደግሞ የፀጉር ፕሮዳክቶቻችን ብዙ ጊዜ ሽታ ስላላቸው ለፊታችን ላይ ስማሙን ይችላሉ። ስለዛ ፀጉራችንን ወደፊት እያመጣን ምናምን የምናስይዝ ከሆነ እሱም አንድ ፋክተር ሊሆን ይችላል ማለት ነው። ሌላ ደግሞ ጠላታችን የገዛ እጃችን ነው። የገዛ እጃችን ነው የራሳችን ጠላት። ምክንያቱም አሁን ለምሳሌ ብጉር በሚወጣብን ጊዜ ብዙ ጊዜ በእጃችን እንደዚህ የነካን ማፍረጥ ምናምን አለ አይደለ? በዛ ደግሞ እጃችን የማያርፍ በቃ ዝም ብለን ፊታችንን የምንነካካ እንደዚህ መደገፍ፣ እንደዚህ መነካካት፣ በቃ ፊታችንን መንካት ምናምን በጣም መጥፎ ሀቢት ነው በነገራችን ላይ እሱ ነገር። ምክንያቱም አንደኛ ብጉር ከወጣብን በእጃችን ነካ ነው ማለት ያባብሷል። እጃችን ስንት ነገር ነው የምንነካው? እስቲ በቀን ውስጥ ታውት በደቂቃዎች ውስጥ ስንት ነገር ነው የምንነካው? ስንት አይነት ባክቴሪያ ነው የምንነካው? ስለዚህ እሱን እጃችንን ደግሞ አምጥተን ብጉሩን ነካ ነው ማለት ይህ ጭራሽ የተባባሰ ኢንፌክትድ እየሆነ ነው የሚሄደው። ጭራሽ አይድንም። እዛው ጠቁሮ እዛው የብጉር ጠባሳ አይታችሁ ከሆነ ጥቁር የሚሆነው ፊታችን ላይ እዛው ብጉሩ ጠፍቷል እኮ ግን ጥቁር ጠባሳ የሚሆነው አብዛኛው ጊዜ በእጃችን እንደዚህ እያፈረጥን በእጃችን እየነካካ ነው። ስለዛ እጃችንን በተቻለ መጠን ማሳረፍ አለብን። በቃ ፊታችን ጋር መድረስ የለብንም። እጃችን ፊታችን ጋር መድረስ ያለበት ስንታጠበው እና ሞይስቸራይዝ ስናደርግ ሰንስክሪን ስንቀባ ዳሴት አለቀ። ከዛ በኋላ እጃችን ፊታችን ጋር ምንም ሊሰራ መድረስ የለበትም። በቃ ይሄ አቁሙ። በቃ ይሄንን ወደታች በቃ ፊታችንን መንካት የለብንም በእጃችን። ስለዚህ በተቻለ መጠን ፀጉራችን ላይ የምንጠቀማቸው ሄር ፕሮዳክቶችን ፊታችን ላይ እንዳይመጡ ማድረግ ወይም ደግሞ ከወረዱብንም ወዲያው መታጠብ አለብን ማለት ነው። እና ከሚያልበንም ሰዎች ደግሞ ከሆነ ፊታችንን እንዳልኳችሁ ቅድም ጠዋትና ማታ በሳሙና በደንብ አድርገን መታጠብ ይኖርብናል ማለት ነው። ስለዚህ ወደ ሶሉሽኑ ከመጣን አይቀር ደግሞ እኔን የጠቀሙኝ ነገሮች ልንገራችሁ። እኔ ብጉር ባለብኝ ጊዜ የጠቀሙኝ ነገሮች ምንድናቸው? ቅድም እንዳልኳችሁ ጠዋትና ማታ ፊቴን በሳሙና መታጠብ፣ ከዛ በኋላ ደግሞ ሞይስቸራይዘር ግዴታ ነው። በቃ ለወዛም ፊት ሞይስቸራይዘር አያስፈልግም ይባላል አይደለም? ማለት እንዲሁ በተለምዶ እኔ ይሰራልኛል ፊቴ ራሱ ወዛም ነው ምን ሌላ ወዝ ያስፈልገኛል ምናምን ኖ ሞይስቸራይዘር ግዴታ ነው። ምክንያቱም ሞይስቸራይዘር ፊታችን ሲያጣ ማለት ነው በዛው ለማዳን ሲል ነው ሌላ ኤክስትራ ወዝ እያወጣ ከዛ በኋላ ፒምፕል ይወጣል፣ ከዛ በኋላ ብጉር ይወጣል። ስለዛ መታጠብ ግዴታ ነው። ጠዋትና ማታ ክሊንዝ ማድረግ፣ ከዛ በኋላ ሞይስቸራይዘር መርጠን ለፊታችን የሚሆነውን አለ ቪዲዮ ሰርቻለሁ፣ ገብታችሁ ቼክ ማድረግ ትችላላችሁ። ለፊታችን የሚሆነው ሞይስቸራይዘር ለደረቅ፣ ለኮምቢኔሽን፣ ለወዛም ፊት የሚሆኑ ሞይስቸራይዘሮች አሉ። አፎርደብል የሆኑ ግዴታ በቃ ኤክስፔንሲቭ እነ ሴራቪ እነ ምናምን ግዴታ እነሱ መሆን የለባቸውም። ገባችሁ አይደል? ግን አፎርደብል የሆኑ ራሳችን ስኪን ታይፕ የሚስማሙንን ሞይስቸራይዘሮች መርጠን መጠቀም፣ ከዛ በኋላ ሰንስክሪናችንን አፕላይ ማድረግ፣ ዣንጥላችንን መጠቀም፣ ፊታችንን በተቻለ መጠን ፕሮቴክት ማድረግ እና ስክራብ ደግሞ እኔ እጠቀም ነበር አንዳንድ ጊዜ። ይሄ በጣም አይደለም እና ይሄ ሃርሽ በሆነ መልኩ አይደለም። እንደዚህ ደግሞ መልኩ ሰማችሁ ጉፋኑ ነው። እሺ እንግዲህ ቻሉ መልኩ ለማለት ነው። እና ይሄ ሃርሽ በሆነ መልኩ ሳይሆን ቀስ ብለን በቃ በጣም ፊታችን ሴንሲቲቭ ስለሆነ የፊታችን ስኪን ማለት ነው ሃርሽ መሆን አይጠበቅብንም ስክራብ ስናደርግበት።
ስለዚህ ቀስ እያልን እንደዚህ ቀስ እያልን ስክራብ እያደረግን በሳምንት አንዴ ወይም በ15 ቀን አንዴ ስክራብ እየተጠቀምን እና ደግሞ ናቹራሊ የምናገኛቸውን ሬሜዲዎች ለምሳሌ እሬት በጣም አሪፍ ነገር ነው። እሬት በጣም አሪፍ ነው። ተልባ፣ ማር፣ እርድ፣ እርጎ የመሳሰሉት ነገሮችን አለ አይደል? እነሱን እየተጠቀምን ፊታችንን ማስክ እያደረግንበት ትሪት እያደረግንበት በሳምንት አንዴ እሁድ ሰልፍ ኬር ዴይ ነው። ገርሊ ዞን ላይ የታወቀ ነው። ይሄ ቴሌግራም ቻናላችን ላይም አለ፣ ቲክቶክ ላይም አለ። እሁድ ሰልፍ ኬር ዴይ ነው። በቃ ይሄ የታወቀ ነው። ስለዚህ እሁድ ራሳችንን የምንከባከብበት ጊዜ ላይ ማስካችንን እናደርጋለን። ከዛ በኋላ እንደተለመደው ሁሌም እንደምንለው ውሃችንን በደንብ አድርገን እንጠጣለን። በቻልነው መልኩ ፍሩትና ቬጅቴብል ዳይታችን ውስጥ ኢንክሉድ እናደርጋለን። ግዴታ አሁን የኑሮ ውድነቱም አለ፣ ሁሉም ነገር መደርደር የለበትም። ግን በምንችለው መልኩ ዛሬ ሙዛችንን ነገ ብርቱካናችንን እያደረግን በምንችለው መልኩ ትንሽዬ ነገር አንድ ፍሩት ራሱ ጠቃሚ ነች። ዛሬ አንድ ብርቱካን በለው ብንል ራሱ በጣም አሪፍ ነገር ነው። ስለዚህ በቻልነው መልኩ ራሳችንን የተንከባከበን ከውስጥ እያከምነው ማለት ነው፣ ከላይ ከውስጥ እያከምነው ስንሄድ በጣም አሪፍ ለውጥ ነው የምናየው። ስለዚህ ኮንሲስተንትሊ ማለት ነው ሞክሩት ይሄንን ነገር። ሌላኛዋ ደግሞ በጣም አሪፍ ቲፕ የምሰጣችሁ በረዶ እንዴት እንደጠቀመኝ እኔ በእውነት እንዴት እንደጠቀመኝ እሱ ነገር እና ብጉር ያለበት ሰው ምናምን ሳይ እኔ ሁሌም የምለው ነገር በረዶ አርጊበት ነው የምለው የእውነት ማለት ነው። ምክንያቱም በረዶ በጣም አሪፍ ነገር ነው። በቃ ብጉርና ሽፍታ የሚወጣብን በተለይ እና ቆዳችን ላይ ዳይሬክትሊ ደግሞ አፕላይ ስናደርገው አንዳንድ ጊዜ ይሄ ቆዳችን ሊልጥብን ይችላል፣ ሊያቀላብን ይችላል፣ ሊያቆስልብን ይችላል። ስለዚህ እንደዛ ከሚሆን ልክ ቤቢ ዋይፕስ የለም ሽታ የሌለው ቤቢ ዋይፕስ እሱ ውስጥ ወይም ደግሞ ነጠላ፣ ንጹህ ነጠላ ይሄ ሽታ ምናምን የለው ኦሞ ምናምን ያልነካው ማለት ነው። እሱም የራሱ ኢፌክት ስላለው ስለዚህ ንጹህ በሆነ ነጠላ ጨርቅ ወይም ደግሞ በቤቢ ዋይፕስ ውስጥ እንደዚህ አድርገን ከዛ በኋላ በሱ ማድረግ እንችላለን ማለት ነው። በቀን አንዴ ምናምን ብናደርገው በጣም አሪፍ ለውጥ እናያለን። እስቲ ሞክሩት። እሺ አሁን ደግሞ ወደ ጀርባ ሁሉ ጊዜ ማለት ነው ይሄ ነገር ምትሳሳት ወደ ቸስትና ደረትና ጀርባ ላይ ስለሚወጣ ብጉርና ሽፍታ እናወራ። ስለዚህ ቅድም እንዳደረግነው መጀመሪያ ላይ ስለ ኮዞቹ እናወራ፣ ወይም ደግሞ በምን ምክንያት ነው ደረታችን ላይና ጀርባችን ላይ ሽፍታና ብጉር የሚወጣብን ከሚለው እንጀምር። የመጀመሪያውና ዋነኛው ምክንያት እንግዲህ ላብ ነው። ብዙ ጊዜ ደረታችን ላይ ጀርባችን ላይ ሙቀት ምናምን ሲሆን ያልበናል። ስንተኛም ያልበን ሰዎች አለን አብዛኛው ጊዜ፣ ወይም ደግሞ ቀን ፀሐይ ይመታናል፣ ወደዛ ወደዚህ እንላለን። ስለዛ ጀርባችን ላይ ይሄ ነገር በቃ በቶ ይሻላል ወይ ይሄንን ነገር አንደኛውን ይሄ ደረታችንን ጀርባ ብዬ ብሰይሞ ይሻላል ኤቭሪ ታይም ማለት ብቻ ደረታችን ላይና ጀርባችን ላይ ብዙ ጊዜ ያልበናል እና እሱ ላብ ደግሞ ገላችንን አትሊስት ማለት ነው በሁለት ቀን ውስጥ ብንታጠብ አሪፍ ነው፣ በተቻለ መልኩ ማለት ነው። ከቻለ በየቀኑ ማታ ብንታጠበው አሪፍ ነው። ግን እንደዛ አይነት ደግሞ ነገር ደግሞ ልምዱ ከሌለ ዛሬ እንታጠባለን ማለት ዛሬ ማታ ገብተን እንታጠባለን። ከዛ በኋላ ነገ እናልፍና ከነገ ወዲያ ማታ ደግሞ እንታጠባለን። ምክንያቱም እዛው ደግሞ በቃ ቢልድ እያደረገ ሲሄድ በተለይ የሚያልበን ሰዎች ከሆነ እዛው ቢልድ እያደረገ ስዌቱ ቆሻሻውም እዛው እየሆነ በሄደ ቁጥር ሽፍታና ብጉር የመፈጠር ቻንሱ በጣም ከፍተኛ ነው። ስለዚህ ለዚህ ደግሞ መፍትሄው ገላችንን ቶሎ መታጠብ እና ይሄ ጓንቷ አለች አይደል? ሁላችንም አለን ጓንቷ፣ ሳሙና ብቻ ሳይሆን በዛች በጓንቷ ማለት ነው። በሷ በደንብ እያሸን መታጠብ ገላችንን። ሌላኛው ምክንያት ደግሞ ጥብቅ ያለ ልብስ ሁሉ ጊዜ የምንለብስ ከሆነ እዛው እንዳልኳችሁ ላብም ምንም እዛው ይታመቅና እዛው በቃ መተንፈሻ ሩም አይኖረውም ማለት ነው። በቃ ብሪዘብል አይደለም። ስለዛ እሱም ደግሞ አብዛኛው ጊዜ ጥብቅ ያለ ልብስ የምናዘወትር ከሆነ እሱንም ደግሞ የተወሰነ አንዳንድ ጊዜ እንደ ቲሸርትም ነገር እንደዚህ ፈታ ያለ ብሪዘብል የሆነ ኮተን ነገሮችን መልበስ በጣም አሪፍ ነው። ሌላው ደግሞ ፀጉራችንን ስንታጠብ እዛው ሻወር ውስጥ የምንታጠብ ከሆነ ማለት ነው ልክ አለ አይደለ? ፀጉራችንን ስንታጠብ እዛው ሻወር ውስጥ ፀጉራችንን ታጥበን ከዛ ገላችንን የምንታጠብ ከሆነ ፀጉራችን ላይ ያሉት ፕሮዳክቶች ቅድም እንዳልኳችሁ ማለት ነው ኦይሉ፣ ሊቪንግ ኮንዲሽነሩ፣ ጄሉ ምኑ ወደ ሰውነታችን ይሄዳል። ከዛ በኋላ በደንብ አድርገን ቆዳችንን ማስለቀቅ አለብን። ከዛ በኋላ ሌላ ኤክስትራ ወርክ ነው የሚሆነው ማለት ነው። ስለዚህ በተቻለ መጠን ፀጉራችንን ለብቻው ብንታጠበው አሪፍ ነው። እዛው ሻወር ውስጥ ሳይሆን ለብቻው ፀጉራችንን ታጥበን ከዛ በኋላ ደግሞ ቀጥለን ገላችንን ብንታጠበው አሪፍ ነው። ምክንያቱም የፀጉራችን ፕሮዳክቶች ምኖች ወደ ገላችን እንዳይመጡ ማለት ነው። ከዛ ደግሞ ቅድም እንዳልኳችሁ ስክራብ ማድረግ ኤክስፎሌት ማድረግ ቆዳችንም ማለት ነው ለእኛ በሚስማማ መልኩ በጣም ይሄ ሽታ ያላቸውን ነገሮች ባንጠቀም ጥሩ ነው። ቤት ውስጥ መዘጋጀት የሚችሉ ስክራቦች አሉ አይደለ? ከዚህ በፊት ብዙ አውርተናል።
በስኳር የሚሰሩ በቡና የሚሰሩ ስክራቦች አሉ። ስለዚህ እነሱን እየተጠቀምን ቆዳችንን ኤክስፖሌት ማድረግ አለብን እዛው ሻወር ውስጥ ሆነ ማለት ነው። ከዛ በኋላ ሞይስቸራይዝ ማድረግ። አብዛኛው ጊዜ ይሄም የኔ ችግር ነው በነገራችን ላይ ሽታ ያለው ነገር አላርጂክ ላይ አይስማማኝም። በቃ ደረቴ ላይ ሽፍ ይልብኛል ሽታ ያለው ነገር ከተጠቀምኩኝ ማለት ነው። ስለዚህ እንደኔ የሆናችሁ ሰዎች ደግሞ ሽታ ያለው ነገር የማይስማማችሁ ሰዎች ካላችሁ ደግሞ ሳሙና ሴንሲቲቭ ሶፕ መጠቀም አለ አይደል? የሽታ የሌላቸው ሳሙናዎችን መጠቀም፣ ከዛ ደግሞ ሎሽኖችን ምናምን እንደዛው ማይልድ የሆኑ ለሴንሲቲቭ ስኪን የሚሆኑ ሞይስቸራይዘሮችን መጠቀም በጣም በጣም ሄልፕ አውት ያደርጋል። ስለዚህ እንግዲህ ላይታችንም ናቹራል ላይት ነው የምንጠቀመው። እየመሸብን ነው የምላችሁ። ሪንግ ላይት የለንም እስካሁን። በቅርቡ እንግዲህ ሪንግ ላይትም እንገዛለን። እንዴ ለእናንተ ክብር፣ ለእናንተ በደንብ ሞር ይሄ ቪወር ኤክስፒሪየንስ ማናረገው ነገር አይኖርም። ስለዛ እስከዛ ድረስ ግን መስኮታችንን ነው የምንጠቀመው። እንግዲህ ሰው እንግዲህ ባለው ነው እንግዲህ እናንተም እንግዲህ ምንም ወደኋላ እንዳትሉ። ኮንቴንት መጀመር የምትፈልጉ ከሆነ ምንም ነገር እንዳይዛችሁ በቃ ስልካችሁን አውጥታችሁ ላይቲንግ በቃ በመስኮት ናቹራል ላይት ፈጣሪ መስገን ፀሐይ አለን። ስለዛ ፀሐይን በመጠቀም ምንም እንዳያሳስባችሁ ጀምሮ ኮንቴንት አይዲያችሁን የምትፈልጉትን ነገር እዚህ ነገር ላይ ኮንቴንት ብሰራ አይሰለቸኝም ብላችሁ በቃ የምትፈልጉትን አይነት ኮንቴንት የማይሰለቻችሁን እና ከልባችሁ የምትወዱት ነገር ይሁን ብቻ። ዋናው ነገር እሱ ነው አለ አይደል? ይሄ ለጊዜያዊ ሃይፕ እና ለትሬንዲንግ ምናምን አለ አይደለ? በቃ እንደዛ። አሁን ዘመኑ በጣም ያስጠላል። በነገራችን ላይ ሌላ ቶፒክ እንደውም ርዕስ አንስተን እና የምናወራበት ነው የሚሆነው። ብቻ አሁን እየመሸብንም ስለሆነ እንግዲህ ቶሎ ቶሎ ይሄን ቪዲዮ እንጨርሰው ማለት ነው። እና አሁን ደግሞ የምነግራችሁ ሪሰርች አድርጌ ካገኘኋቸው ነገሮች ነው የምነግራችሁ ማለት ነው። ይሄ በጣም በቃ እነዚህ ነገሮች ሞክራችሁ ግን ደግሞ በጣም ስር የሰደደ እና በጣም ኃይለኛ ፒምፕል እና አክኒ ከሆነ ሜቢ እሱ ደግሞ ሕክምና ሊያስፈልገው ስለሚችል የቆዳ ሐኪም ቤት መሄድም ትችላላችሁ። ግን ከዛ በፊት ግን ሳሊሲሊክ አሲድ እና ቤንዞይል ፐሮክሳይድ የሚባሉ ነገሮች ያላቸውን ፕሮዳክቶች ገዝታችሁ ብትጠቀሙና ብትሞክሩ በጣም አሪፍ ነው። እንግዲህ ሳሊሲሊክ አሲድ ምን ያደርጋል? ቅድም ያልኳችሁ ይሄ ፖራችን ሲደፈን ነው አክኒ የምናወጣው ወይም ደግሞ ፒምፕል የሚወጣብን ሽፍታ የሚወጣብን አላልኳችሁም? ስለዛ እሱ ነገር እንዳይደፈን ነው የሚያደርገው ይሄ ሳሊሲሊክ አሲዱ ማለት ነው። ስለዛ በዛ መልኩ አዲስ ፒምፕል ወይም ደግሞ አዲስ ብጉር እንዳይፈጠርብን ያደርገናል ማለት ነው ሳሊሲሊክ አሲድ። ቤንዞይል ፐሮክሳይድ የሚባለው ደግሞ ብጉር ወይም ደግሞ ሽፍታ እንዲፈጠር የሚያደርገውን ባክቴሪያ ሪዱስ ያደርገዋል ወይም ደግሞ ይቀንሰዋል ማለት ነው። ስለዛ ያንን ባክቴሪያ ያጠፋዋል ማለት ነው ብጉር ወይም ደግሞ ሽፍታ እንዲፈጠር የሚያደርገውን። ስለዛ በዛ መልኩ ሄልፕ አውት ያደርገናል ማለት ነው። ስለዚህ ሳሊሲሊክ አሲድ እና ቤንዞይል ፐሮክሳይድ ያላቸውን ፕሮዳክቶች እስቲ እኔም ሪሰርች አድርጌ እዚህ ጋር ቤስት የሚባሉት የትኞቹ ፕሮዳክቶች ናቸው የሚለውን እዚህ ጋር አስቀምጥላችኋለሁ። እስቲ ቼክ አድርጓቸው፣ ሞክሯቸው። ከዛ ውጪ ቅድም እንዳልኳችሁ ከውስጥም ራሳችንን መንከባከብ መርሳት የለብንም። ውሃችንን መጠጣት፣ በቻልነው መጠን ፍሩትና ቬጅቴብላችንን መመገብ። በሚቀጥለው ቪዲዮ ደግሞ የትኞቹ ፍሩትና ቬጅቴብል ናቸው ለቆዳችን የሚረዱን የሚለውን ነገር ደግሞ እሱን ደግሞ ይዤላችሁ እመጣለሁኝ። እስከዛው ድረስ እንግዲህ አይ ሆፕ ይሄ ቪዲዮ ይጠቅማችኋል እና ዶንት ማይንድ ማይ ጉንፋን። እንግዲህ ድምጽ ያልረበሻችሁም ብዬ አስባለሁ። እንግዲህ ከረበሻችሁ እንግዲህ ችላችሁኛል። እስካሁን ካላችሁ ወዳችኋለሁ። እስካሁን ቪዲዮ ካያችሁት ይመቻችሁ። በሚቀጥለው ቆንጆ ቪዲዮ እንዳልኳችሁ እንገናኛለን። እስከዛው ድረስ ሰላም ቆዩልኝ።